አንዲት የጸነሰች ሴት 7 ኃይሎችን ማወቅ ያስፈልጋታል። እኔ ሕፃኑን ተሸከምኩት ልትል ትችላለች፣ ግን ስህተት ነው። የሚወልዱ ብዙ ሴቶች ጤነኞች ናቸው። ለምንድነው? ልጁ አካል ይሰጣቸዋል፣ የራሱን አካል። ሴቶች ሲጸንሱ ስሜታቸው ይወጠራል፣ ድካሞች አሉ። የመጀመሪያዋ ምድር ማለት ማህፀን ናት ማለት ነው። እንዲህ ሴት ስትጸንስ ይህን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል። ልጆቻችን እንዴት እናሳድግ? ብዙ ኦቲስቲክ ህፃናት እየበዙ ነው። እንዴት ነው ይሄ ነገር እየመጣ ያለው የሚል ብዙ አይነት አስተያየቶች ነበሩ። ከተወለዱ በኋላ ሳይሆን እስቲ ማህፀን ላይ ስራው ይጀመር ከሚለው ጋር ተያይዞ አንዲት የጸነሰች ሴት ወይም ልትጸንስ ያሰበች ሴት ምን ማወቅ አለባት የሚለውን ነገር ከብዙ ከጥበብ ውስጥ ገብተን እናያለን። እንግዲህ ማህፀን ስናይ ግዝፈትን ከርቀት ቁስ አካልን ከመንፈስ ጋር የሚዋሃድበት ታላቅ ቦታ ነው። አርያ እግዚአብሔር ሰው የሚፈጠርበት 9 ወር ከ5 ቀን የምንቆይበት ቁስ አካል ማለት እሳት፣ ውሃ፣ ነፋስ፣ መሬት እንደገና ደግሞ ረቂቅ ነፍስ፣ ልብ፣ ቃል፣ እስትንፋስ ተዋህደው አርያ እግዚአብሔር ሰው የሚቀመጥበት የመጀመሪያው የሚቀረጽበት ታላቅ ቦታ ነውና 9 ወር ከ5 ቀን የመጀመሪያ ቤታችን አንተም ሁላችንም። ስለዚህ ስለ ታላቁ ቤታችን ነው ዛሬ የምንነጋገረውና አንዲት የጸነሰች ሴት 7 ኃይሎችን ማወቅ ያስፈልጋታል ሲጀመር። ምክንያቱም እግዚአብሔር ሰውን ሲፈጥረው የእሳት ኃይል ሰጥቶታል፣ ባለፈው አንስተናል። የውሃ ኃይል ሰጥቶታል፣ የነፋስ ኃይል ሰጥቶታል፣ የመሬት ኃይል ሰጥቶታል። በተመሳሳይ ደግሞ ልብ፣ ቃል፣ እስትንፋስ የነባቢት ነፍስ ኃይልና ደግሞ የደመ ነፍስም ኃይል ሰጥቶናል። ስለዚህ በብዙ ኃይሎች የተሞላን በብዙ ኃይሎች የታጠርን ከመሆናችን ጋር ተያይዞ እነዚህ ኃይሎች የት ቦታ እንዳሉ አዎንታዊ አሉታዊ ተጽዕኖቻቸውን በግድ ማወቅ ግድ ይለናል እንደ ሰው ማለት ነው። ስለዚህ አንዲት የጸነሰች ሴት እነዚህን 7 ኃይሏን በአግባቡ ካወቀችና በአግባቡ ከተረዳች የጸነሰችው ጽንስ ለበረከት የሚሆን ነው። የተወሰነ ነገሮችን ከመሬት ኃይል ጋር አነጻጽረን እንመልከት። ምድር እንግዲህ የመጀመሪያዋ የሰው ልጆች እናት ናት። ቁም ነገሩ እዚህ ላይ ነው። የምድር ኃይል የመሬት ኃይል ነው የምናነሳውና አንዲት ሴት የመሬት ኃይሏን በጸነሰች ጊዜ ለማስተካከልና ከፍ ለማድረግ አልፎ ተርፎ በማህፀኗ የተሸከመችውን ታላቁን የእግዚአብሔር አርአያ የሆነውን ሕፃኑን ጠብቃ በአግባቡ እንድትወልድ የመሬት ኃይሏ እንድታውቅ ነው ትልቁ ነገርና ስለዚህ መሬትን ስናስብ እናትነትን እናስባለን፣ አወቃቀርን እናስባለን፣ ቅርጽን ማለት ነው፣ ግራውንዲንግን እናስባለን፣ ምግብን እናስባለን። ምድር የነዚህ ሁሉ ምንጮች ናት። በተመሳሳይ መልኩ ማህፀንም ስጋዊ አካል ቢሆንም ህይወት የተተከለበትና የበቀለበት ለም መሬት ብለን ማሰብ የመጀመሪያው የሰው ማህፀን አዳም የተገኘባት ምድር ናት። የመጀመሪያው ማህፀን ምድር ናት። ማህፀን ዛሬም በእናቶች ውስጥ ያለ ምድር ነው ማለት ነው። እግዚአብሔር ሰውን ከምድር አፈር አበጀው ህይወትን እስትንፋስን እፍ አለበት እንደሚል ሁለተኛዋ እናት ደግሞ የእናት ማህፀን ናት። የመጀመሪያው ማህፀን አባታችን አዳም የተገኘባት መሬት ከመሆኗ ጋር ተያይዞ ሰው ሲጠራ በግዕዝ ቋንቋ እጓለ እምሕያው የሚል ነው። ባለፈው ያነሳን ይመስለኛል። እጓል ማለት ልጅ ማለት ነው። እምሕያው ነው የሚነበበው፣ ግን ብለን ስናጠብቅ እናት ማለት ነው። ሕያው ማለት ደግሞ ዘላለማዊ ሕያው ነው። እጓል የተባለ ልጅ የተባለ አዳም ነው። እናት የተባለችው ደግሞ ምድር ናት። ሕያው ማለት እግዚአብሔር ነውና ሕያው እግዚአብሔር ከፈጠራት እናት ምድር የተገኘ ነው አዳም ማለት በቃ የተፈጥሮ አጠራሩ። የሰው ልጅ ይለዋል አማርኛው ግን አይገልጸው። ግዕዙ ግን እጓለ እምሕያው ይለዋል። ሕያው እግዚአብሔር ከእናት ምድር ያስገኘው ሰው ማለት ነው። ስለዚህ ሁለተኛው ማህፀን የሔዋን ማህፀን ወይም የሴቶች የእናቶቻችን ማህፀን በተመሳሳይ መልኩ በተለይ ኢንዶሜትሪየም የተባለው የማህፀን ሽፋኝ ልክ እንደ ለም አፈር ነው። ለም አፈር ለምሳሌ ዘርን ለመቀበል ሁሌ ዝግጁ ነው አይደለ? ዘር ከተጣለበት ምን ይሆናል? ይበቅላል። ያም ደግሞ ሁሉ ጊዜ ራሱን ለዘር ያዘጋጃል ማለት ነው። ልክ እንደ ለም አፈር ነው አልፋ እግዚአብሔር ያደረገው። እንደገና ደግሞ የሴቶች ተፈጥሮ እግዚአብሔር ሲፈጥራቸው ሁሉ ጊዜ ዳለ ያጥንታቸው ሰፊ ነው። ለምንድነው? ልጅን እንዲሸከሙ አድርጎ ነው ማለት ነው። እንደሚታወቀው
መሬት ድጋፍን እንደምትሰጥ፣ ጽናትን እንደምትሰጥ፣ ጥበቃ እንደምትሰጥ፣ ጥንካሬ እንደምትሰጥ በተመሳሳይ መልኩ ይሄዳል ያጥንታቸው ለልጁ ድጋፍን ለመስጠት፣ ጥንካሬን ለመስጠት፣ አወቃቀርን ለመስጠት ሁሌ የተዘጋጀ ነው ማለት ነው። ስለዚህ ምድር ሆነው ተገልጸዋል። በተመሳሳይ መልኩ ደግሞ ምድራችን ካልሲየም አላት፣ የብረት ማዕድኖች አሏት። ይሄ እንግዲህ የምድር አቅርቦት ነው። ታዲያ ለሕፃኑ አጥንት፣ ደም፣ ጥርስ ለጥንካሬው መሰረትን የሚያገኘው ከምድር በሚወጡት በእነዚህ ማዕድኖች ነው በእናቱ በኩል። ስለዚህ ምድር ማለት ታላቅ ኃይል አላት ማለት ነው። ስለዚህ የመጀመሪያዋ እናት ምድር ከሆነች፣ የመጀመሪያዋ ማህፀን የሰው ልጅ ማህፀን የአዳም መገኛ ምድር ከሆነች፣ እኛ የምንገኝበት ማህፀንም ደግሞ ሁለተኛ ምድር ነው ማለት ነው፣ ለኔም ላንተም ለሁላችንም። ስለዚህ አንዲት የጸነሰች ሴት ይሄንን የምድር ኃይሏን ከፍ ማድረግ ይገባታል። ቅድም እንዳልከው ሁል ጊዜ አንድ የጸነሰች ሴት እንዲህ ምግብ አማረኝ ከሚለው ይህም አንድ ሐሳብ ሆኖ ግን ወጣ ባለመልኩ ነው ዛሬ የምናየው። ምክንያቱም ትልቅ ነገር ነው። ማህፀን በጣም የተቀደሰ የከበረ ቦታ ነው። አርያ እግዚአብሔር ሰው ይፈጠርበት ቦታ ነው። ስለዚህ አንዲት ሴት ስትጸንስ ይህን የምድር ኃይሏን ከፍ ለማድረግ በምድር ላይ በባዶ እግር የተወሰነ ደቂቃ መጓዝ ይገባታል። አንዲት ሴት እሾህ እንዳይወጋት በመጠንቀቅ በተለይ ለምንድነው ምድር ፈዋሽ የሆነ የተፈጥሮ ድግግሞሽን በተለይ ሹማን ሬዞናንስ የምታመነጭ ናት ይታወቃል። ስለዚህ ይሄን አቅርቦት ትሰጣለች፣ ፍሪ ኤሌክትሮን ለሰው ልጆች ትሰጣለች። ስለዚህ አንዲት የጸነሰች ሴት የመጀመሪያዋ እናት መሬት ላይ መራመድ አለባት። እሷም እናት አይደለች? ስለዚህ እቺኛዋ እናት የመጀመሪያዋ እናት መሬት ላይ በባዶ እግሯ መሄድ አለባት። ምክንያቱም ሰው የተገኘው እጓለ እመሕያው ነው መጠሪያው። ሕያው እግዚአብሔር ከፈጠራት እናት ምድር የተገኘን ስለሆነ መጠሪያችን ያ ነው። ስለዚህ እቺኛዋ እናት ወደ የመጀመሪያዋ እናትን ምን ማድረግ ይገባታል? መርገጥ ይገባታልና ያን ስትረግጥ ደግሞ ሴቶች ሲጸንሱ ስሜታቸው ይወጠራል፣ ድካሞች አሉና ያን የስሜት መወጠሯንና ድካሟን በቀላሉ እንድትለቅ ያደርጋታል ማለት ነው። እና የመጀመሪያዋ እናት መሬት ይሄን ስሜታዊ ውጥረቷንና ድካሟን ትቀበልላታለች ማለት ታግዛታለች ማለት ነው። በተዘዋዋሪ ፍሪ ኤሌክትሮን ትሰጣታለች። ውስጧ የገባውን ኤክሰስ ፕሮቶን ከዋይፋይ ከምናምን ከጨረር የገባውን ሁሉ ግራውንዲንግ ጥንካሬን ትሰጣታለች። ስለዚህ በጣም እና የነርቭ ስርዓቷ ሁሉ ወደ መልካምነት ይለወጣል። ስለዚህ ለእናቲቱ ብቻ ሳይሆን ለሕፃኑ መረጋጋትንና ሰላምን ይሰጠዋል። የት እናቱ ማህፀን ውስጥ ነው። ይሄን የማታደርግ እናት የእናትነት ድርሻዋን አልተወጣች። ቢያንስ ከ10 ደቂቃ እስከ 20 ደቂቃ አፈር ላይ ሊሆን ይችላል፣ አሸዋ ላይ ሊሆን ይችላል፣ ድንጋይ ላይ ሊሆን ይችላል፣ ሳር ላይ ሊሆን ይችላል። ትንሽ አንዲት የጸነሰች ሴት ብትንቀሳቀስ በጣም ለሷም ጽናትን ጥብቀትን ይሰጣል። የተወጠረ ስሜቷን ግራውንድ ያደርግላታል። ልጁን መረጋጋትና ሰላም ይሰማዋል። ይሄ እንግዲህ እግዚአብሔር የሰጠው ታላቅ የመሬት ኃይል ነው ለእያንዳንዱ በተለይ ለእናቶቻችን። ስለዚህ እናት ምድር ላይ መቀመጥ ብትችል የተወሰነ ሰፈሩ ላይ ቁጭ ብትችል ደግሞ ጋደምስ ብትል፣ ምክንያቱም ከመጀመሪያዋ እናት ከመሬት ኃይልን ትቀበላለች፣ ቻርጅ ትሆናለች ማለት ነው። እቺኛዋ እናት ማለት ነው የመጀመሪያው አዳም ነው። አዳም የተገኘባት ምድር ናት። አዳማውያን ሁላችን የምንገኘው ደግሞ በዚህ ማህፀን ውስጥ ነው። ስለዚህ በጣም ወሳኝ ነውና ስትቀመጥም ስትነሳም ስትተኛም ብዙ ነገሮችን ከማሰብ ጋር መሆን አለበት። እግዚአብሔር ሰውን ሲፈጥረው እንዲቀመጥና እንዲነሳ አድርጎ ፈጥሮታል። በመቀመጣችን ምድራዊ ነን፣ በመነሳታችን ደግሞ ሰማያዊ ነን። እያንዳንዱ እንስሳ በአራት እግር መሬት እያየ ይሄዳል። እኛ ግን ወደ ሰማይ ቀና ብለን ከዋክብትን እንድናይ እግዚአብሔር ፈቅዶልናል። ሰዎች ነን። እንደ ዘንግ መልምሎ እንደ ሸት ፈልፍሎ ፈጥሮናል። ስለዚህ መተኛትና መነሳት ራሱ የሞትና የትንሳኤ ምሳሌ ነው። ለምሳሌ ሲመሽ ቤታችን እንሄዳለን፣ እንተኛለን፣ እንጋደማለን። ስጋችን ሲያንኮራፋ ነፍሳችን ህልም ራእይ ስታይ ታድራለች። ጠዋት ብርሃን ሲመጣ እንነሳለን። ይሄ ፓተርን ይሄ ሳይክል የህይወትን መዋር የሚያስገነዝብ ነው። ሲመሽ መተኛታችን በጨለመሽ ሞት መሰናበታችን ያመለክታል። አልጋ ላይ መጋደማችን መቀበራችን ያመለክታል። ስጋችን ተኝቶ ሲያንኮራፋ ነፍስ ህልም ማለሟ ስጋ በመቃብር ቢሆንም ነፍስ ግን በህያውነት አትሞትማ። የትን ዓለም እንዳለሽ ባለቤቱ ያውቀዋል መኖሯን ያመለክታል። ጠዋት ብርሃን ሲመጣ መነሳታችን ትንሣኤ እንዳለን ያመለክታል። ስለዚህ አንዲት ሴት ስትተኛም ሆነ ስትነሳ ይሄን ከማወቅ ጋራ ነው። ለዚህ ነው ለምሳሌ ስንሰግድ መሬት የምንነካው ለዛ ነው። ስንሰግድ
7 ነገራችን መሬት ይነካል። ከ7 መዋቅር ተሰርተናል። 2 እጃችን መሬት ይነካል፣ 2 ጉልበታችን መሬት ይነካል፣ 2 እግራችን መሬት ይነካል፣ ግንባራችን መሬት ይነካል። 7 ነገሮች እና ልክ ስንወድቅ መሞታችንን ለማመልከት እኮ ነው። ስንነሳ ደግሞ ከሞት መነሳታችን ለማመልከት ነው። ስለዚህ አንዲት ሴት በእናት መሬት ላይ መቀመጥ ብትችል የተወሰነ ደቂቃ መተኛት ብትችል እና ከመጀመሪያዋ እናት መሬት እግዚአብሔር ከሰጣት ትልቅ ኃይል ተቋዳሽ ትሆናለች ማለት ነው። መሬት ጥብቀት ናት፣ መሬት ጽናት ናት፣ መሬት የመጀመሪያው የሰው ልጆች እናት ናት። ስለዚህ ይሄ በጣም ወሳኝ ነገር ነው። ሁለተኛ ለምሳሌ መሬትን ስንመለከት ዝናብና መሬትን አይተኮንክ ትልቁ የእውቀት ትምህርት የስነ ፍጥረት ትምህርት ዝናብ እንደ ወንዴ ይታያል፣ እንደ ወንድ ዘር፣ መሬት ደግሞ እንደ ሴት ትታያለች። ለምሳሌ ደመናዎች ምንን ይለቃሉ? ዝናብን ይለቃሉ አይደል? ህይወት ነጠብጣብን ጠብ እያሉ ምን ላይ ያፈሳሉ? መሬት ላይ ያፈሳሉ። መሬት ደግሞ ያን ነጠብጣብ በስውር ታከማቻለች። በዚህ ልውውጥ ደግሞ አዝሪት፣ አትክልት፣ እጽዋት በተመሳሳይ መልኩ። ስለዚህ ለምሳሌ 2 አይነት ደመናዎች አሉ። ራቁ ደመና፣ የተራቆተ ደመናና ዘበአማን ደመና፣ እውነተኛ ደመና የሚባል ነው። እና ምንድነው የዝናቡ ነጠብጣብ እንደ ወንድ ዘር ነው የሚወከለው፣ እንደ ወንዴ። መሬት ደግሞ ያንን ተቀባይ ናት። ስለዚህ እናታችን ወላጃችን እናት መሬት ላይ ስትቀበል በተመሳሳይ ነው መልኩ ማታሪ ምንም ለውጥ የለም በሁለቱ መካከል። ያቺ ዝናብን ተቀብላ እጽዋት እንደምታብብ እቺም ደግሞ የወንድ ዘርን ተቀብላ ፍሬ ጽንስን ምታበረክት ናት ማለት ነው። ስለዚህ አንዲት እናት ይሄን ከማሰብ ጋር መሬት የተወሰነ ሰዓት ብትቀመጥ። ሌላው ሶስተኛው የመሬትን ኃይል ለማግኘት ትልቁ ነገር በዛፎች አጠገብ መሆኑን ዛፎችን መጎብኘትም ሊሆን ይችላል። ብዙ ማይረቡ ማይጠቅሙ በጣም አዮንስ አሉ። ዛፉን ስትነካው ካንተ ወደሱ ይሄዳል፣ ከሱ ወደ አንተ ይመጣል። ካንተ የሚወጣ ኔጌቲቭ ነገር አለ ዛፉ ይወስድላል። ለምሳሌ እጽዋት ኦክሲጅንን ሰጥተው ካርቦን ዳይኦክሳይድ እንደሚወስዱ ማለት ልውውጥ ማለት የበላውጥ ጉዳይ እና ዛፍ ስር ደገፍ ብላ ብትቀመጥ ነው አንዳንዴ ተፈጥሮ። አዎ ለምሳሌ እንደ ቅዱስ ያሬድ ማለት ዛፍ ስር ተቀምጦ አለልትሏን ሲመለከት በተመስጦ ትወድቅ ስትነሳ ወደ ትልቁ ዕውቀት የሄደው ማለት። ለምንድን ነው ይሄ የሚሆነው? ዘፍጥረት 1:11 ላይ እግዚአብሔር አንድ ትእዛዝ አዘዘ። ምንድነው ያዘዘው? ምድር ዘር የሚሰጥ ሳርንና ቡቃያን በምድር ላይ እንደወገኑ ዘሩ ያለበትን ፍሬን የምታፈራ ዛፍን ታብቅላለ ይላል። እቺ የመጀመሪያዋ ምድር ማለት ማህፀን ናት ማለት ነው። ልክ እንደ ማህፀን ነው ዛፍን ያበቀለችው በቃሉ ብቻ ማለት ነው። ስለዚህ አንድ እናት ይሄን ከማሰብ ጋራ ነው መቀመጥ ያለባት እንጂ ብሎ መጎለት አይደለም። ብትችል ደግሞ ዛፍስ ብትተክል ለምንድን ነው የምትተክለው? ምክንያቱም ምድር የማህፀኑ አምሳል ናት። ምድር የማህፀን አምሳል ናት፣ የመጀመሪያዋ ምድር ማለት ነው። ስለዚህ መትከል ደግሞ የእናትነት ምልክት ነው። ምሳሌዋ የምትሆን ምድር ያንን አበባ ስታብብ ማየት ከዚህ በለጠ ምን ደስታ አለና የጸነሱ ሴቶች አንድ ዛፍ ቢተክሉ ለምሳሌ ቶሎ ሊበቅል ይችላል አይደል? ሲያፈራ እነሱም ደግሞ ነው ልጃቸው በቃ በጽድቅ እንደሚያብብ በሰላም እንደሚያድግ ፍሬ ያለው እንደሚሆን እያዩት ያድጋሉ ማለት። አንዲት የጸነሰች ሴት ቦታ ብታገኝና ለልጇ ደግሞ አንድ ዛፍ ብትተክል ይሄ ማለት ከእጽዋት ጋር በሚያደርጉት መስተጋብር የመሬትን ኃይል ያገኛሉ። ጥያቄው የመሬትን ኃይል እንዴት ያገኙ? እና ሌላው ደግሞ የመሬት ኃይሏ ጠንከር እንዲል ካሰበች ከመሬት በታች ያሉ ምግቦችን መመገብ፣ ምሳሌ እንደ ስኳር ድንች ሊሆን ይችላል፣ እንደ ካሮት ሊሆን ይችላል። ስር መስደድን ህይወት ሰጪ ኃይልን ይሸከማሉ። እነዚህ ነገሮች በተለይ የእሳት ኃይል ከፈለግን ፀሐይ የሚያገኛቸው ፍሬዎች እንደምንመገብ በተመሳሳይ መልኩ የምድርን ኃይል ለማግኘት እንደዚህ አይነት ምግቦች ብትመገብ በጣም የመሬት ኃይሏ በጣም ሰፊ ሆኖ ይሄዳል። እና ስትመገብ ግን ዝም ብላ መመገብ የለባትም። ትልቁ ጉዳይ አሁን ሴቶች ያምራቸዋል ግን አይደለም። እና መጀመሪያ ማመስገን አለባት። ለምሳሌ አምላክ ሆይ በምድር ላይ ስለበቀለው ምግብ አመሰግንሃለሁ፣ ምግብ ተመግቤው ለልጄ ሰላምን ያምጣ ብላ መልካም ነገር ለምና መብላት አለባት እንጂ አማሬም ብላ መብላት የለባትም። ይሄን የምድር ኃይል
በደንብ ምድር በቃ እግዚአብሔር ምሕረቱን ይሰጣል ነው። ምድርም ፍሬዋን ታበቅላለች እንደሆነ ስትበላ ዝም ብላ አይደለም መብላት ያለባት። ምክንያቱም ልጅ ተሸክማለች፣ ታላቅ ልጅ ነው። በዚሁ አጋጣሚ መሰጣጣት ምድር ሰጪ ናት አይደል? እንደዚህ መሰጥ እንደሆነች ልጁን ይሰጣታል፣ እናትም ትሰጠዋለች ነው። መሰጣጣት የጋራ ነው። ለምሳሌ አንዲት እናት ልጅን በማህፀኗ ስትሸከም እኔ ሕፃኑን ተሸከምኩት ልትል ትችላለች፣ ግን ስህተት ነው። ያው የመሬታዊ አካሉ ሲሰራ አጥንት፣ ጅማት፣ ጠጉር፣ ጥፍር ወደ መሆን ሲሸጋገር ማለት ነው ከሰውነቱ ከሴሎቹ እየተቀራረፉ ይወድቃሉ። ምን ላይ ነው የሚወድቁት? እናትየው ማህፀን ውስጥ ነው የሚወድቁት እና የእናቱ አካል ይሆናል። ስለዚህ የሚወልዱ ብዙ ሴቶች ጤነኞች ናቸው። ለምንድነው? ልጁ አካል ይሰጣቸዋል፣ የራሱን አካል እነሱ ማህፀናቸውን ይሰጡታል። ልክ እንደ ምድር እኮ ነው። ለምሳሌ በምድር ላይ ያለን አሁን መሬትም ረክታታለን አይደል? በኋላ ደግሞ እሷ ውስጥ እንገባለን አይነት ነው እና እናት በማህፀኗ ያን ጽንስ ትሸከማለች፣ ልጁ ደግሞ አካሉን ይሰጣታል። ስለዚህ ሁለቱም የሚጠባበቁ ናቸው። ስለዚህ አንዲት ሴት ይህን የምድር ኃይሏን ከፍ ብታደርግ ለልጇ መረጋጋትን፣ ሰላምን ትሰጣለች እና እናቶቻችን የጸነሱ ሴቶች ይህንን የምድር ኃይል በዚህ መልኩ ቢያገኙ የሚል ነው ሐሳቤ።